ከብልጽግና ጋር የሚያስተባብር አንዳችም ነገር እንደ ፓርቲስ የሚያስተባብራችሁ ሞክራችሁ ታውቃላችሁ? ተቀባይነት አጥቶ ነው የለን። ሞክረንም አናውቅም፣ ልንሞክርም አንፈልግም። የማንፈልግባቸው ምክንያቶች ደግሞ አሉ። ለኢትዮጵያ ይሄ ፖለቲካ ፍኖት ለምን አስፈልጋለሁ ብለሽ አሰብሽ? ለምሳሌ በአብዛኞቹ ቦታዎች አዲስ አበባን ጨምረህ መቀስቀስ አንችልም። ፖለቲካ መግባት ሲፈልግ የሀፓን ብቻ አይደለም ያየሁት፣ ብዙ የፖለቲካ ፓርቲዎችን አይቻሉ። ፖለቲከኛ ነኝ አይደል? ግን እዚህ ህዝብ አካል ነኝ። ስለዚህ የጠየኳቸው ጥያቄዎች የኔም ጥያቄዎች ናቸው። እኔ እንዲጠየቁ የምፈልጋቸው ጥያቄዎች ናቸውና ተጠይቀው ደግሞ መመለስ አለባቸው ብዬ የማስባቸው ጥያቄዎች ናቸው። ሌላ መንገድ እንዲከተሉ እኮ እየሞከርክ ነው ያለው እንደ መንግስት፣ በእኛ አረዳድ ማለት እንደ ግለሰብ አልጠብቅም። እንደ ፓርቲ የሚያስቀምጥናቸው ቅድመ ሁኔታዎች አሉ። ክርስቲያን ታደለ ሲታሰር ያለ መከሰስ መብቱ አልተነሳም ነበር ወይ? በትክክል ወንጀል ኖሮ በትክክል እንትን የሚል ቢሆን ኖሮ እኮ የህግ ሂደቶች ነበሩት። ያንን የህግ ሂደት የሚጥስ አካል በራሱ እነዚህ ሰዎች የህግ ጥሰት አድርገዋል ሲል ለኔ የሚያሳምን ነገር አይደለም፣ ትክክለኛ ሎጂክም አይደለም በእኔ አረዳድ ማለት ነው። ስለዚህ እነዚህ ሰዎች የፖለቲካ እስረኞች ናቸው። የፖለቲካ እስረኞቹ እንዲፈቱ መታገል የጀመርነው ዛሬ አይደለም፣ ለምርጫ አይደለም። ከዚህ ቀደም ያወጣናቸውን በጣም ብዙ መግለጫዎች ማየት ይቻላል። ከዚህ